ዳዮድ ማለት የኤሌክትሪክ ከረንት በአንድ አቅጣጫ ብቻ ፍሎ እንዲያደርግ የሚያዝ ኤሌክትሮኒክ መሳሪያ ነው። ዳዮዱ በማይፈቅድበት አቅጣጫ ከረንት ሲመጣ ብሎክ ያደርገዋል። ምክንያቱም ይህ እቃ እንግዲህ እንደምታዩት ትራንስፎርመር ይባላል። ጥቅሙ ምንድነው? ቮልቴጁን ከፍና ዝቅ። ሰላም የፍሪደም ኤችዲ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንደተለመደው በአሪፍ ቪዲዮ ተመልሰን መጥተናል። የዛሬ ቪዲዮ ደግሞ ስለ ዳዮድ እና ስለ ትራንስፎርመር እንማራለን። እናም ደግሞ ዛሬም እንደተለመደው ሁለት ባለ 50 ብር ካርድ እንሸልማለን። ይህም የሚሆነው ቻናሉን ሰብስክራይብ አድርጎ ቪዲዮ ላይ ያሉት ጥያቄዎች ትክክለኛው መልስ በኮሜንት ላይ ያስቀመጠ ከነ ስልክ ቁጥሩ ተሸላሚ ወይም እድለኛ ይሆናል ማለት ነው። ቻሌንጃችን ይቀጥላል። ሰብስክራይብ አድርገው ይጠብቁን። መልካም እድል። ዳዮድ ማለት የኤሌክትሪክ ከረንት በአንድ አቅጣጫ ብቻ ፍሎ እንዲያደርግ የሚያዝ ኤሌክትሮኒክ መሳሪያ ነው። ዳዮዱ በማይፈቅድበት አቅጣጫ ከረንት ሲመጣ ብሎክ ያደርገዋል። ምክንያቱም ትልቅ ሬዚስታንስ በተቃራኒ አቅጣጫ ስላለው ነው። ይህ በአንድ አቅጣጫ ፍሎ እንዲያደርግ የሚገደደው ከረንት አገልግሎቱ ለምንድነው የሚል ጥያቄ መመለስ የዳዮድን ጥቅም ምን እንደሆነ ያሳየናል። ዳዮድ በብዙ ኤሌክትሮኒክ ሰርኪዩት ውስጥ ጥቅም ላይ ይውላል። ዋነኞቹ እንደሚከተሉት ናቸው: ሬክቲፋየርስ፣ ክሊፐር ሰርኪዩትስ፣ ክላምፒንግ ሰርኪዩትስ፣ ሪቨርስ ከረንት ፕሮቴክሽን ሰርኪዩትስ፣ ሎጂክ ጌትስ፣ ቮልቴጅ መልቲፕላየርስ እና የመሳሰሉት ናቸው። በዚህ ቪዲዮ ዳዮድ ሬክቲፋየር ውስጥ እንዴት እንደሚሰራ እናያለን። ሬክቲፋየር ማለት ኤሲ ወደ ዲሲ የሚቀይር ኤሌክትሪካል ሰርኪዩት ወይም መሳሪያ ነው። ኤሲ ማለት ኦልተርኔቲንግ ከረንት ኦር የሚለዋወጥ ከረንት ሲሆን ዲሲ ደግሞ ዳይሬክት ከረንት ወይም የማይለዋወጥ ወጥ ከረንት ማለት ነው። የሬክቲፋየር ስራ ይሄንን የሚለዋወጠውን ኤሲ ከረንት ወደ ዲሲ ወይም ወደማይለዋወጥ ከረንት መቀየር ነው። ይህ የሚሆንበት ምክንያት አንዳንድ መሳሪያዎች ኦር ዲቫይሶች ኤሲ በቀጥታ መቀበል ስለማይችሉ ነው። ለምሳሌ የስልክ ባትሪ ቻርጅ ለማድረግ 5 ቮልት ዲሲ ነው የሚፈልገው። ላፕቶፕ ቻርጅ ለማድረግ ደግሞ 19 ቮልት ዲሲ ነው የሚፈልገው። ስለዚህ በቤታችን ሶኬት የሚመጣውን 220 ቮልት ኤሲ ከረንት ወደምንፈልገው ዲሲ መለወጥ ግድ ነው። ይህም በቻርጀሩ አማካኝነት ተለውጦ የምንፈልገው ዲሲ ለስልካችን ለላፕቶፓችን ይሰጣል ማለት ነው። የቻርጀሩ ቦክስ ውስጥ የሚገኘው ሰርኪዩት ሬክቲፊኬሽን ነው የሚሰራው። ማለትም ኤሲ ወደ ዲሲ የሚቀይር ሰርኪዩት ነው። ሬክቲፋየር ውስጥ ዳዮድ የሚፈለግበት ምክንያት ኔጌቲቭ ኤሲ ከረንቱን ብሎክ በማድረግ ፖዚቲቭ ኤሲ ከረንቱን ብቻ ለማግኘት ነው። ምክንያቱም ኤሲ ከረንት አንዴ ፖዚቲቭ አንዴ ኔጌቲቭ እያለ ነው የሚሰራው። ስለዚህ ዳዮዱ ፖዚቲቭ ፓርቱን ብቻ ለማሳለፍ ይጠቅመናል ማለት ነው። በዚህ አማካኝነት የምንፈልገው ዲሲ ቮልቴጅ ይገኛል። ምስሉ ላይ የሚታየው ሃፍ ዌቭ ሬክቲፋየር ይባላል። በዳዮድ አማካኝነት ኤሲ ኔጌቲቭ ፓርቱን እያጠፋ አንዴ ዜሮ አንዴ ማክሲማም የሚሆን ዲሲ የሚያወጣ የሬክቲፋየር አይነት ነው። ይሄኛው ደግሞ ብሪጅ ሬክቲፋየር ይባላል። የፉል ዌቭ ሬክቲፋየር አይነት ሆኖ 4 ዳዮዶችን በመጠቀም ወደ ሙሉ ዲሲ የሚቀይር የሬክቲፋየር አይነት ነው። የጥያቄ ሰዓት ላይ ደርሰናል። አንደኛው ጥያቄያችን የሚሆነው ዳዮድ ለምን ይጠቅማል? ትራንስፎርመር በእርግጠኝነት ሁላችንም ትራንስፎርመር አይተን እናውቃለን። ነገር ግን ምን ያህሎቻችን ትራንስፎርመር እንዴት እንደሚሰራ እናውቃለን? በዚህ ቪዲዮ ትራንስፎርመር እንዴት እንደሚሰራ ስቴፕ ባይ ስቴፕ እናያለን። ትራንስፎርመር ዋነኛ ዓላማው የኤሌክትሪክ ኃይል ጀነሬት ከሚደረግበት ሶርስ እስከ ቤታችን ያለው ርቀት ከፍተኛ በመሆኑ ፓወር ሎስ እንዳይፈጠር ቮልቴጁን ከፍ በማድረግ በትንሽ ከረንት በማሳለፍ ፓወር ሎስ መከላከል ሲሆን፣ ሁለተኛው ደግሞ ይህንን ከፍተኛ ቮልቴጅ ፋብሪካዎችና የቤት እቃዎቻችን መጠቀም ወደሚችሉበት የቮልቴጅ መጠን ዝቅ ማድረግ ነው። አብዛኞቻችን በፖሎች ላይ የምናያቸው ትራንስፎርመሮች ከኤልፓ የሚመጣውን ከፍተኛ ቮልቴጅ ወደ 220 ቮልት ዝቅ የሚያደርጉ ሲሆን በሞባይል ቻርጀሮቻችን ውስጥ ያሉት ትናንሽ ትራንስፎርመሮች ደግሞ 220 ቮልት ወደ 9 ቮልት በመቀየር ስልካችንን ከመቃጠል የሚታደጉ የቴክኖሎጂ ውጤቶች ናቸው። ትራንስፎርመር በዋናነት ስቴፕ አፕ እና ስቴፕ ዳውን በመባል በሁለት የሚከፈሉ ሲሆን ይህን ከማየታችን በፊት ወደ ኋላ ለመልሳችሁና ስለ ትራንስፎርመር ኮንሰፕት ልንገራችሁ። ከረንት በዋይር ውስጥ ሲያልፍ በዙሪያው ማግኔቲክ ፊልድ ወይም መግኔጢሳዊ ኃይል ይፈጠራል። የከረንት ዳይሬክሽን በተቀያየረ ቁጥርም የማግኔቲክ ፊልድ ዳይሬክሽንም እንዲሁ የሚቀያየር ይሆናል። ዋየሩን በመጠቅለል ወደ ኮይል ብንቀይረው ትልቅና ጠንካራ ማግኔቲክ ፊልድ እናገኛለን። በዚህ ኮይል ውስጥ ኤሲ ወይም ኦልተርኔት ከረንት ቢያልፍ የሚፈጠረው ማግኔቲክ ፊልድ ከፍና ዝቅ ከማለቱን በተጨማሪ ኖርዝና ሳውዝ ፖሎችም የሚቀያየሩ ይሆናል። ሌላ ኮይል ብናስጠጋ ያለምንም ንክኪ በማግኔቲክ ፊልድ አማካኝነት ቮልቴጅ የሚፈጠር ሲሆን ሰርኪዩቱ ኮምፕሊት ሲሆን ደግሞ ከረንት ፍሎ የሚያደርግ ይሆናል። በኮይሎቹ ዙሪያ የማግኔቲክ
ፊልድ ብክነት እንዳይፈጠር ዋየሩን በብረት ዙሪያ በመጠቅለል ሞር ጠንካራና ኢፊሸንት ማድረግ ይቻላል። የመጀመሪያው ኮይል ከሁለተኛው ኮይል የሚበልጥ ከሆነ ስቴፕ ዳውን ትራንስፎርመር ይባላል። ይህም ማለት ከፍተኛ ቮልቴጅ በመቀበል ዝቅተኛ ቮልቴጅ ይሰጣል ማለት ነው። ሁለተኛው ኮይል ከመጀመሪያው የሚበልጥ ከሆነ ደግሞ ስቴፕ አፕ ትራንስፎርመር የሚባል ሲሆን ይህም ዝቅተኛ ቮልቴጅ በመቀበል ከፍተኛ ቮልቴጅ ይሰጣል ማለት ነው። በአጭሩ ትራንስፎርመር ማለት ብረት ላይ የተጠቀለሉ ሁለት የተለያዩ ከረንት አስተላላፊ ዋየሮች መካከል ያለ መግነጢሳዊ ግንኙነት ማለት ነው። ሁለተኛው ጥያቄያችን የሚሆነው ትራንስፎርመር ሁለት ክፍሎች አሉት፣ እነማን ናቸው? በዝርዝር ግለጽ። መልካም እድል። ወደ ኮሜንት